ሆናለኝ አድዋ ሄደን ነው አንተ የፈረምከው ጥቅምት 23 ነው ጥቅምት 21 ብትፈርም ኖሮ ልጄ በህይወት ይኖር ነበር ጥቅምት 21 ነው የተሰወው ሶ ኢን ኢፌክት ፕሪቶሪያን ስንፈርም ቀደም ቢል ኖሮ ልጄ ነበር ይሄ የትግራይ ዜጋ ጠቅላላ እምነት ነው ይሄን ማምር ግን ይወጣና ወይ ፕሪቶሪያ ያዋረደን ይላል ውሸት ነው ፕሪቶሪያ ያዋረደ ነገር መስዋዕትነት እየከፈለ ነው ፊርማውን ይፈርሙ ይወጣ በዱላ በድንጋይ የተዋጋ ነው እስከ መጨረሻው ደቂቃ ድረስ ይሄንን ማስቆም ህይወት እንዲቀጥል ማድረግ መኮራበት ስራ ነው ብቻ ሳይሆን ኤቭሪ የትግራይ ሰው በዚህ ጉዳይ ላይ ተመሳሳይ አቋም ነው ያለው እነዚህ ሰዎች አንዳንዴ የሆነ ሰፈር የተለየ ተቆርቋሪዎች መስለው ነው ተማስ ውሸት የሚቆርቆሩለት ሰፈር የለም የሚቆረቆሩለት መንደር የለም የሚቆረቆሩለት ህዝብም ሲጀመር የለም እንደ ትግራይ ለትግራይ ሙሉ መቆርቆር የሚገባው አመራር ትግራይን በሙሉ አባንደን የሚያደርግ ትግራይን ከነገሌ ጋር ሆኜ ገደል ይጥላለሁ የትግራይ ህዝብ ኮሪደርስ ኦፍ ፓወር አልናፈቀውም 4 ኪሎ ሜትር አድራጊ ፈጣሪ መሆን አይፈልግም ምን ይሰራለታል መልማት እንደሰው መኖር ነው የሚፈልገው ህልውናው እንዲረጋገጥ ነው የሚፈልገው ተፈናቃዮችን መመለስ ይፈልጋል ህገ መንግስቱ ያረጋገጠለትን ግዛት ይዞ whatever ልዩነት ካለ ህገ መንግስቱ መሰረት ባደረገ መንገድ እንዲፈታለት ይፈልጋል ለዚህ መስራት ሲገባ የወርቅ ንግድን ለማጧጧፍ ሁሉ ጊዜ ግጭት የሚቀሰቅሱ እንቅስቃሴዎች ካላረኩ ብለህ የምትልበት ምክንያት መቆም መቻል አለበት የትግራይ ወጣት ለዚህ ሰለባ ይሆን ትግራይ በቂ መስዋዕትነት ከፍለና እያንዳንዱ ቦታ በሄድኩበት ቦታ without exception ያደርኩት ሁመራ ብቻ ነው ሁሉም ቦታ ሲሄድ ሰላማችንን አስጠብቅልን ነው መልእክት እና ሰላም ማስጠበቅ የሚደርሱት የህዝብ ፍላጎት እሱ ነው ከዚህ ውጭ ግን ጀግኖች ይያልን ያሰከርናቸው ሰዎች እኔንም ጨምሮ ዝም ብሎ እየፎከረ ግን የሚከፍለው በግልኩ የሚከፍለው መስዋዕትነት የለም ቅድም እንዳልኩ ዳባት የሚደረግ ውጊያ አካል ላይ ሆኖ ብዙ መስዋዕትነት የተከፈለበት እኔ ሶሊድ ማቀው ማለት ነው 90 ኪሎ ሜትር ሆኖ ሲመራ የነበረ ሰው ሸሽታችኋል ወደ ኋላ ፈግፍጋችኋል ብሎ ወጣቶች ረሽኖ ይሄን ለምንድን የጀግነት ታሪክ ምን ውሸት ነው እኔ ክሊርሊ መነገር ያለበት የትግራይ ህዝብ ላይ ማንንም ጦርነት መቀስቀስ የለበትም አሁንም እርግጠኛ ሆኖ ፌደራል መንግስትም ይሁን የሆነ የትግራይን ህዝብ በኃይል አንበረክካለሁ ብሎ ድንገት